ጤና ይስጥልኝ ተመልካቾቻችን፣ የዕለቱን ዋና ዋና ዜና በምልክት ቋንቋ ይዤ ቀርብ ያለው አብራችሁን ቆዩ። ኢትዮጵያ በራሷ አቅም ያልተሞከሩ ግዙፍ ልማቶችን በማከናወን በየጊዜው ወደ ላቀ ደረጃ እየተሸጋገረች ትገኛለች አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ጠቅላይ ሚኒስትሩ ይህንን ያሉት ከለውጥ ወደ ዘላቂ ሽግግር በሚል መሪ ቃል በተካሄደው ጉባኤ ላይ ነው። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ታከናውናለች ጉባኤ ላይ የመክፈቻ ንግግር አድርገዋል። በጉባኤው ላይ ባለፉት 8 ዓመታት የተከናወኑ ዋና ዋና የሪፎርም ስራዎችና ያመጧቸው ውጤቶች ታይተዋል። ኢትዮጵያ በራሷ አቅም ታላቁን ህዳሴ ግድብ በመገንባት ያልተሞከሩ ግዙፍ ልማቶችን በማከናወን በየጊዜው ወደ ላቀ ደረጃ እየተሸጋገረች ትገኛለች። Nations occasionally arrive at moments that require honesty. ሀገራት አንዳንድ ጊዜ ምን ደረጃ ላይ እንደደረሱና በቀጣይ ወዴት መጓዝ እንደሚገባቸው ያላቸውን እውነታ ግልጽ ማድረጋቸው የሚያስፈልግበት ጊዜ ላይ ይገኛሉ። ኢትዮጵያ በዚህ ጊዜ ላይ ነች። በጥያቄ እንድጀምር ፍቀዱልኝ። ለኢትዮጵያ ወደ ቀጣዩ ዘመን መዝለል ምን ትርጉም አለው? መከተል አይደለም፣ እኩል መጓዝ አይደለም፣ መዝለል። ከዚህ ቀደም መከተልና አብሮ መጓዝን ኖረናቸዋል። ኢትዮጵያ የ130 ሚሊዮን ህዝቦች መኖሪያ ጥንታዊ ስልጣኔና በታሪክም ሉዓላዊነቷን አስጠብቃ የኖረች ናት። በተለያዩ ጊዜያትም አሳንሰው ያዩዋትን የተሳሳቱ መሆኗን አሳይታለች። እኛ በህዝባችን ጥረት ታላቁ የኢትዮጵያ ህዳሴ ግድብን የገነባን ሀገር ነን። የኢኮኖሚ ማሻሻያ እያደረግን ሲሆን ይህ ማሻሻያ እድገትን ለማፋጠን ብቻ ሳይሆን ለቀጣዩ ትውልድ ጠንካራ መሰረት ለመጣል ነው። በእነዚህ ስራዎች ውስጥም ዜጎች በኩራት የራሳቸውን ድርሻ እያበረከቱ ይገኛሉ። ኢትዮጵያ የጀመረችው ሁሉን አቀፍ የኢኮኖሚ ማሻሻያ ያላትን እውነተኛ አቅም የገለጸም ነው። For too long, Ethiopia has been defined by its challenges rather than its potential. ለረጅም ጊዜ ኢትዮጵያ የምትገለጸው በችግሮቿ እንጂ ባላት አቅም አልነበረም። አሁን ዛሬ ግን አዲስ ታሪክ እየታየ ነው። ያከናወነችው ማሻሻያዎች በኢኮኖሚያችን፣ በተቋሞቻችን፣ በማህበረሰቦቻችን ለውጥ እያመጡ ይገኛሉ። የዋጋ ግሽበት ከ30 በመቶ ቀንሷል። በተያዘው የፈረንጆቹ ዓመት መጀመሪያ ወደ ነጠላ አሃዝም ወርዷል። የውጭ ንግድ ገቢያችን በታሪካችን ከፍተኛ ወደሆነ ደረጃ እየተጓዘ ነው። ኢኮኖሚያችን በያዝነው በጀት ዓመት 10.2 በመቶ ይደርሳል። በነገራችን ላይ ይህ በአፍሪካ ፈጣኑ እድገት ነው። እነዚህ ውጤቶች በድል የመጡ አይደሉም። የትክክለኛ ፖሊሲ ምርጫ ውጤቶች ናቸው። የማክሮ ኢኮኖሚ ማሻሻያው አካል የሆነው የዲጂታል ቴክኖሎጂ ማስፋፊያ ስራም ዜጎች በፋይናንስ ተደራሽነት ተጠቃሚ እንዲሆኑ እያደረገ ነው። Imagine a woman running a small business in a market. ለምሳሌ አንድ አነስተኛ ንግድ ላይ የተሰማራች ሴትን እንውሰድ። ይቺ ሴት ለዓመታት ከመደበኛው የፋይናንስ ስርዓት ውጪ ነበር ስራዋን የምታከናውነው። የባንክ አካውንት አልነበራትም፣ የብድር ታሪክ የላትም፣ ስራዋም የተመዘገበ አልነበረም። አጠቃላይ የኢኮኖሚው ስርዓት አላያትም ነበር። ይቺ ሴት በብሔራዊ ዲጂታል መታወቂያችን ፋይዳ ተመዝግባ የዲጂታል ገንዘብ ዝውውር ስትጀምር የፋይናንስ እንቅስቃሴዋ ሲመዘገብ ይህ መዝገብ አመኔታ ነው። ይህ አመኔታ ለፋይናንስ አገልግሎት በር ይከፍትላታል። እሷ የቀየረችው ነገር አልነበረም። የተቀየረው ነገር ወደ ፋይናንስ አገልግሎት ተደራሽ እንድትሆን የተደረገው ነገር ነው። ዛሬ ሚሊዮን ኢትዮጵያውያን ከዚህ ቀደም ርቀዋቸው የነበሩ አገልግሎቶች ተደራሽ እየሆኑላቸው ይገኛሉ። ለውጥን በዚህ መንገድ ነው መመዘን ያለብን። በገነባናቸው ተቋማት ባሻሻልናቸው የዜጎች የኑሮ ደረጃ ነው መመዘን ያለበት። በኢትዮጵያ የተገኙ ውጤቶችም ዘላቂ ለውጥ የሚመጣው በጋራ በመቆም ነው በሚል ጽኑ እምነት በተወሰዱ ቆራጥ ውሳኔዎች ነው። Our circumstances did not allow us the luxury of addressing one challenge at a time. ያለንበት ሁኔታ በአንድ ጊዜ አንድ ችግርን ብቻ የምንፈታበት አይደለም። ኢኮኖሚያችንን እየገነባን በተመሳሳይ ሰዓት የተረጋጋ ኢኮኖሚ እንዲሆን እንሰራለን። ማሻሻያ እያደረግን ውጤት እያገኘን ነው። ከዚህ ቀደም ያልተሰሩትን እየሰራን ለቀጣዩ ጊዜ እንዘጋጃለን። ይህ የመደመር እሳቤ ነው። የተለያዩ አቅሞች ሲተባበሩ እድገት ጠንካራ እንደሚሆን መደመር ያምናል። የኢኮኖሚ ማሻሻያና ማህበራዊ ድጋፎች፣ የዲጂታል ትራንስፎርሜሽንና ብቃት ያለው የሰው ኃይል፣ በአገር አቀፍ ደረጃ ያለ ትስስርና በየአካባቢው ያሉ ጥረቶች እነዚህ የሚፎካከሩ አጀንዳ ሳይሆኑ በጋራ ሀገርን ያጠናክራሉ። የሀገር ግንባታ የሁላችንም ኃላፊነት ነው። መንግስት ብቻውን አይሰራውም። የግሉ ዘርፍ ብቻውን አይሰራውም። ማህበረሰቦችም ብቻቸውን አይሰሩትም። የሁላችንም ተሳትፎ ይጠይቃል።
ጉባኤውም ኢትዮጵያ በሪፎርሙ የመጣችበትን መንገድ የወደፊት ትልሟንም በዝርዝር ለመገምገም የሚያስችል ይሆናል። Over the course of this summit, we will explore በዚህ ጉባኤ ቆይታም ያከናወንን ያለውን ትራንስፎርሜሽን በተለያየ መንገድ እናያለን። የማክሮ ኢኮኖሚ መረጋጋት ያመጡ ሪፎርሞችን እንቃኛለን። የምርታማ ከተሞች ሚና፣ የዲጂታል ስርዓት አስተዋጽኦን፣ የግብርናና ማዕድን ዘርፍ ትራንስፎርሜሽንን፣ ለህዝቡ ዘላቂ እሴት የሚያመጣውን ጥቅም እንመለከታለን። ይህ ውይይት ጠቃሚ ነው፣ ምክንያቱም ትራንስፎርሜሽን የአንድ ጊዜ ክስተት አይደለም፣ ሂደት እንጂ ከተሞክሮ መማርን የሚጠይቅ ነው። እዚህ ቆሜ ስራው ተጠናቋል ልላችሁ አልፈልግም። ለዓመታት የነበረው ከፍተኛ ዋጋ ግሽበት በቤተሰቦች ላይ ተጽዕኖ አሳርፏል። የኢኮኖሚ ሪፎርማችን ጥቅም በሚገባው ደረጃ ሁሉም ዜጎች ላይ አልደረሰም። እነዚህ እውነታዎችን እንቀበላለን፣ ምክንያቱም ሀገራት ችግሮች መኖራቸውን አምነው ለመፍትሄው ነው የሚሰሩት። ሀገርን መገንባት በአንድ ትውልድ ብቻ የሚያበቃ ሳይሆን የሁላችንንም የጋራና ቀጣይነት ያለው ስራ የሚጠይቅ ነው። One of our most important tasks is preparing the next generation of Ethiopians to thrive in a changing world. ከዋነኛ ተግባራችን አንዱ ቀጣዩን ትውልድ ከመጪው ዓለም ጋር ተወዳዳሪ እንዲሆን ማድረግ ነው። የትምህርት ጥራትን ማረጋገጥና የምንገነባቸው ተቋማት እምቅ አቅማቸውን መጠቀም የሚችሉበትን መንገድ ማመቻቸት ይገባቸዋል። የስኬታችን እውነተኛ መለኪያዎች ማሻሻያው ያመጣቸው ውጤቶች ናቸው። ጥያቄዎቹ ማሻሻያዎቹ ተወዳዳሪ ኩባንያዎችን ይፈጥራሉ፣ እያደገ ለመጣው የሰራተኛ ኃይል የሥራ ዕድል ይፈጥራሉ፣ በሁሉም ክልሎች የሚደርስ ብልጽግናን ያመጣሉ የሚለው ነው። የእነዚህ ጥያቄዎች መልስ ይህ ትራንስፎርሜሽን ዘላቂነትን የሚያመለክቱ ናቸው። ኢትዮጵያ ወደዚህ ውይይት የመጣችው በግልጽነትና በራስ መተማመን ነው። በመከባበር ላይ የተመሰረተ ውይይት እንፈልጋለን። ከሁሉም በላይ በጋራ ጥቅም ላይ የተመሰረተ ትብብር እንፈልጋለን። ዓለም የኢትዮጵያ ትራንስፎርሜሽንን እየተመለከተ ነው፣ ከፊሉ በማበረታታት ሌሎች ደግሞ በጥርጣሬ። ነገር ግን ተግባራችን ግልጽ ነው። የሕዝባችንን ጥቅምና መሻት እንዲሁም ጠንካራ ፍትሐዊና ዘላቂ የሆኑ ተቋማትን መገንባት። አንድ ትውልድ የሀገር ግንባታን ለብቻው አያጠናቅቅም። እያንዳንዱ ትውልድ ጠቃሚውን የመጠበቅ የማያሰራውን ማስተካከል፣ መጪው ትውልድ የሚያስቀጥለውን ጠንካራ መሰረት መገንባት፣ ይህ ከፊታችን ያለ ተግባር ነው። በአማርኛ ይህንን የኢትዮጵያ ማንሰራራት ብለን እንጠራዋለን። ይህ ኢትዮጵያ ወደፊት የምታደርገው ፈጣን ጉዞ ነው። ባለፉት 8 ዓመታት የተመዘገቡት የሪፎርም ስኬቶችና ታላላቅ የልማት ፕሮጀክቶች የኢትዮጵያን እውነተኛ አቅም ያሳዩ ናቸው። ቀጣዩ ጉዞ ደግሞ ይበልጥ ጽኑ አንድነትንና የትውልድ ቅብብሎሽን የሚጠይቅ መሆኑ በጉባኤው ተመላክቷል። በኢትዮጵያ ተግባራዊ የተደረገው ሀገር በቀል የኢኮኖሚ ማሻሻያ የተዛባውን መዋቅር ወደ መደበኛ መስመር በመመለስ ሀገሪቱን ከዕዳ ቀንበር የምንታገድበት አስተማማኝ መደላደልም ፈጥሯል ተብሏል። የተባበሩት መንግስታት የአፍሪካ የኢኮኖሚክ ኮሚሽንን ጨምሮ የቅርብ አጋሮቹ በሪፖርታቸው እንዳረጋገጡት ኢትዮጵያ ከአረንጓዴ አሻራ እስከ ታላቁ የህዳሴ ግድብ ያከናወነቻቸው ግዙፉ ተግባራት የምስራቅና የደቡብ አፍሪካን የንጹህ ኃይልን ትስስር እውን የሚያደርግ የፓን አፍሪካኒዝም ትሩፋት ነው። ቻተም ሃውስ የተሰኘው ዓለም አቀፍ ተቋም በለንደን ያዘጋጀውን በተከፋፈለ ጂኦፖለቲካ ሁኔታ ውስጥ የኮፕ ጉባኤን አስፈላጊነት ማጉላት በሚል
ርዕስ የአየር ንብረት ሳምንት ውይይት መድረክ አካሂዷል። ኢትዮጵያ በአየር ንብረት ጥበቃ ረገድ ያላትን ጠንካራ ራዕይና አመርቂ አፈጻጸም ያነሱት ዶክተር ጌዲዮን ጢሞቴዎስ በተለይም ባለፉት ሳምንታት ዓመታት በፖሊሲ በተደገፈ ተግባራት የተደረጉት አፈጻጸም ላይ ትኩረት አድርገው አብራርተዋል። ዶክተር ጌዲዮን ጢሞቴዎስ አክለውም ኢትዮጵያ በምታዘጋጀው የኮፕ 32 ቀዳሚ ተግባራት በቱርክና በአውስትራሊያ በጋራ የሚዘጋጀው የኮፕ 31 የተገኙ ውጤቶችን በማንሳት ቀጣይነትን ማረጋገጥ እንደሚሆንም ጠቁመዋል። ይህ አካሄድ ደግሞ ከእኛ በፊት ከነበሩት በቅንጅት በመስራት የጋራ ተግባራትን ማጠናከርና ባለብዙ ወገን ዲፕሎማሲን ሂደት ላይ ያለውን ተስፋ መልሶ ማቀጣጠልን የሚያሳይ መሆኑን ተናግረዋል። በአዲስ አበባ የጎርፍ መከላከልና የአደጋ ዝግጁነት ንቅናቄ በይፋ ተጀመረ። በለውጥ እያስተናገደች ባለችው አዲስ አበባ በክረምት ወራት የጎርፍ አደጋ እንዳይከሰቱ ወንዞች ተፈጥሯቸው ፍሰቶችን ጠብቀው እንዲፈሱ የተለያዩ ግንባታዎችንና የፈሳሽ መስመሮችን ማጽዳት እየተከናወነ መሆኑ ተገለጸ። አሁን የከተማው አስተዳደርና የነዋሪው የወቅቱ ህብረት ግቡ አንድ ነው። ጎርፍ ከመምጣቱ በፊት መንገዱን ቀድሞ ማዘጋጀት። የአዲስ አበባን መልክዓ ምድር አቀማመጥ ለታዘበ ሰው የከተማዋ የታችኛው ተፋሰስ ማረፊያው አቃቂ ቃሊቲ ላይ ነው። ይህንኑ የስጋት ስፍራ ቀዳሚው የትኩረት ማዕከል ሆኖ የከተማ አቀፍ የጎርፍ መከላከልና የአደጋ ዝግጁነት ንቅናቄ ከወዲሁ ተጀምሯል። የከተማ አስተዳደሩ ለዚህ ስጋት የሰጠው ምላሽ ከቃላት ባለፈ በተግባር መሬት ላይ መታየት መጀመሩ ደግሞ የአካባቢው ነዋሪዎች ቀናቸውን በስጋት ሌሊታቸውን ያለ እንቅልፍ እናሳልፍ ይሆን የሚለው ጭንቀታቸውን ሊያስቀርላቸው ነው። በጣም ከፍተኛና ከባድ ስጋት የሆነው ቦታ ነበረ። ጎርፉ በጣም አስቸጋሪ ነው። ህብረተሰብ ውስጥ ይገባ ነበረ። ይሄው አስተዳደሩ ይሄንን አይቶ ይሄን ችግራችንን ተረድቶ እዚህ መጥቶ ይሄንን በመፍታቱ በጣም ደስተኞች ነን። እኛ በጣም መቼም እንግዲህ አደጋ የደረሰበት ነው የሚያውቀው። ከፍተኛ አደጋ ነው ብዙውን ጊዜ የሚያጋጥመን የነበረው። አሁን ግን እውነት ለመናገር በበጋ ነው የተጀመረው። በበጋ በሰው ኃይል በእንቅስቃሴ ከፍተኛ እንቅስቃሴ እየተካሄደበት ነው። ክረምቱ ገብቶ በደመና ከጠቆረው ሰማይ ላይ የሚወርደው ዝናብ ለብዙዎች በረከትን ሲያመጣ፣ ለአንዳንዶች ደግሞ ስጋት ነው። አሁን የምንገኝበት የአዲስ አበባ ከተማ ግርጌ የአቃቂ ቃሊቲ አካባቢ ከዚህ በፊት በጎርፍ አደጋዎች በተደጋጋሚ ጊዜ ሲጠቃ ይስተዋላል። በዘንድሮው የክረምት ወቅትም ይህን የጎርፍ አደጋ ቀድሞ ለመከላከል በምታዩት መልኩ ወንዞች ተፈጥሯዊ ፍሰታቸውን ተከትለው እንዲሄዱ የማስተካከል ስራ እየተሰራ ነው። ይህ ደግሞ በሁሉም የከተማው አካባቢዎች ያሉ የፍሳሽ ማስወገጃ ቦዮቹን በነዋሪዎቿ የማጽዳትና እንዲሁም ደግሞ የከተማ አስተዳደሩ ከሚሰራው በተጨማሪ ይህንን መከወን ከህዝቡ የሚጠበቅ ነው። መዲናዋ አዲስ አበባ ስጋቱን ቀድማ ለመቀልበስ ሙሉ ጉልበቷን አስተባብራ የተነሳችውም ገና በጊዜ ነው። ዛሬ ንቅናቄውን ያስጀመርነው እዚህ አካባቢ ቀድሚያ ያሰጠንበት ዋናው ምክንያት ጠብ ምትል ዝናብ ሁሉ ተሰባስባ ወደዚህ ካችመንት ከላይ ያለው ካችመንት በሙሉ ወደዚህ የሚፈስ ስለሆነ እዚህ አካባቢ አደጋውን ቀድሞ መከላከል ስለሚያስፈልግ ቀድመን የማጽዳት ስራ፣ ቀድመን ዲሾችን የመጥረግ ስራ፣ ቀድመን የአፈርና የመሳሰሉ የተዘጉትን ነገሮች የማጽዳት ስራ ይሄ ሰፋ ያለ ከ6 እስከ 7 ኪሎ ሜትር እስከ 8 ኪሎ ሜትር የሚደርስ አካባቢ የተዘጉትን አካባቢዎች በሙሉ ህብረተሰቡ ከስጋት ነፃ እንዲሆን ማድረግ ስላለብን ንቅናቄውን እዚህ ጀምረናል። በሁሉም አካባቢ ግን ይሄ ስራ ተጠናክሮ ይቀጥላል። ይህ አሁን እየተካሄደ ያለው ሰፊ ንቅናቄ የክረምቱን የጎርፍ አደጋ ከመከላከል ባለፈ አዲስ አበባን ከተፈጥሮ ክስተቶች ጋር ተስማምታ የምትኖር የማይበገሩ ተቋማትና መሰረተ ልማቶች ያሏት ከተማ ለማድረግ የተያዘው ትልቅ እቅድ አካል ነው። በለማው አካባቢ የሰራናቸው የወንዝ መፋሰሻ ዲሾች ንጹህ መሆን አለባቸው።
የሰራናቸው ካልቨርቶች እና ድልድዮች ውሃን ብሎክ የማያደርጉ መሆን አለባቸው። በቆሻሻ የሚዘጉ መሆን የለባቸውም። ይህንን በማጽዳት መላው ህብረተሰባችን ተባባሪ መሆን መቻል አለበት። ቆሻሻን የሚጸየፍ ህብረተሰብ እየተገነባ ነው ያለው። ይህን ቆሻሻ ደግሞ ወደ ወንዝ የምንጥለው ሳይሆን ዲች የምንዘጋበት ሳይሆን ሰብስበን ወደሚወገድበት ቦታ ማድረስ ይኖርብናል። ስጋትን ቀድሞ የመከላከል ይህ ስራ የከተማዋ ነዋሪዎች ሰላማዊ ክረምት እንዲያሳልፉ ከማስቻሉም በላይ ልማትና ጥንቃቄ እንዴት አብረው መጓዝ እንዳለባቸው ግልጽ ማሳያ ይሆናል። አዲስ አበባ ወንዞቿ የጥፋት ሳይሆኑ የልማትና የተፈጥሮ ውበት መገለጫ ሆነው እንዲፈሱ የተጀመረው ስራ ተጠናክሮ የሚቀጥል ነው። አዲስ አበባ የወንዝ ዳርቻ ልማት በስፋት እየሰራች ነው ያለችው። ካፕስትሪሙ ጀምረናል። እስከ ከተማው አካባቢ መሀል ከተማ ያሉትን እያለማን ያለ ነው። እስከ ታች እንደርሳለን። ዳውን አቃቂ አውትሌቱ ድረስ የወንዞችን ተፋሰስ ማጽዳት ብቻ ሳይሆን ማልማት የመናፈሻ አካባቢ እንዲሆኑ ዘላቂ የሆነ ልማት እንዲሰራባቸው ያስፈልጋል። ያን የማድረግ ስራችን ይቀጥላል። ግን በአንድ ዓመት የማያልቅ ስራ ስለሆነ የወንዝ ተፋሰሳችን ከንጦጦ የጀመርነው ነቀበናን፣ ግንፍሌ አካባቢ ያሉትን በሙሉ እያለማን ፒኮክ ደርሰናል። ይሄ ይቀጥላል ወደታች። ይሄ ሆኖ እስኪያልቅ ድረስ ግን አደጋ የሚያደርሱ አካባቢዎችን ደግሞ ቀድሞ መከላከል ያስፈልጋል። የአደጋ ዝግጁነትን በማረጋገጥ ረገድ በከተማዋ እሳት አደጋና ስራ አመራር ኮሚሽን በኩል አስፈላጊው ጉዳይ ሁሉ እንዲሟላ በስራ ላይ ነው። በዚህና በሌሎች የዝግጁነት ስራዋ አዲስ አበባ ቀድሞ ባለመስራት ምክንያት በነዋሪዎቿ ላይ አደጋ እንዲደርስ ልትፈቅድ አትችልም። በመጨረሻም በደጋግ ኢትዮጵያውያን ተሳትፎ የሚሰራው የበጎ ፍቃድ አገልግሎት የዜጎችን የኑሮ ደረጃ በማሻሻል የታሪክ እጥፋትን እያስመዘገበ መሆኑን ተገልጿል። በደቡብ ኢትዮጵያ ክልል ከ3.5 ሚሊዮን በላይ ዜጎች የሚሳተፉበት የ2018ና የ2019 የክረምት ወራት የበጎ ፍቃድ አገልግሎትን ርዕሰ መስተዳደር ጥላሁን ከበደ በተገኙበት አስጀምረዋል። ሰው ተኮር ስራዎችን ባህል ባደረጉ ዜጎች ብርቱ ተሳትፎ የሚሰራው የበጎ ፍቃድ አገልግሎት የዜጎችን የኑሮ ደረጃ ከማሻሻል ባሻገር ማህበራዊ ሕይወት ላይ ትርጉም ያለው ለውጥ ማሳየት የሚችል ተግባር ነው። እስካሁን ድረስም በኢትዮጵያ በተለያዩ አካባቢዎች ተሰርቶ አመርቂ ውጤት አስገኝቷል። የደቡብ ኢትዮጵያ ክልል የክረምት በጎ ፍቃድ አገልግሎት ማስጀመሪያ መርሃ ግብር ርዕሰ መስተዳድር ጥላሁን ከበደ በተገኙበት በጋሞ ዞን ምዕራብ አባያ ወረዳ ተጀምሯል። ባለፉት 8 ዓመታት የለውጡ መንግስት መሪ የሆኑት ጠቅላይ ሚኒስትር ዶክተር አብይ አህመድ በጎነትን ቁልፍ ተግባር አድርገው በመምራት የተሻለ ውጤት እንዲመዘገብ ማድረግ መቻላቸውን ገልጸዋል። በጎነት ቁልፍ ተግባር እንደሆነ ይህንን ቁልፍ ተግባር ባለፉት 8 ዓመታት በብቃት በየክረምቱ በመስራት በኢትዮጵያ የታሪክ የባህል ጥፋት እንዲመዘገብ መርተው ውጤት ያሳዩን ክቡር ጠቅላይ ሚኒስትራችንን በዚህ አጋጣሚ ላመሰግን ይፈቀድልኝ፣ ያመስግኗቸው። ስለዚህ ወጣቶች ብቻቸውን የሚሳተፉ ሳይሆን ያለ ዕድሜ ገደብ ሁላችንም የምንሳተፍበት ተግባር የሁሉም ሰው ተግባር ሊሆን ይገባል፣ ባህል ሊሆን ይገባል። የደቡብ ኢትዮጵያ ክልል የመንግስት ዋና ተጠሪ አቶ ገብረ መስቀል ጫላ በኩላቸው በበጎ ፍቃድ አገልግሎት ከ3.5 ሚሊዮን በላይ ዜጎችን በማሳተፍ ከ4.5 ሚሊዮን በላይ ዜጎችን ተደራሽ የሚያደርግ ስራ ይከናወናል ብለዋል። የክረምት በጎ ስራ የተወሰኑ አቅመ ደካሞችን ደግፎ ማሳለፍን ብቻ ታሳቢ የሚያደርግ ሳይሆን መልካም ባህልን በመገንባት የትውልድን አስተሳሰብ የሚቀርጽ እና የነገዋን ኢትዮጵያ በጽኑ መሰረት ላይ ለማቆም ጭምር የሚሰራ ነው። የአቅመ ደካሞችን ቤት ስንገነባ የቤት ችግሮቻቸውን ለመቅረፍ ብቻ ሳይሆን ሰብአዊነትን የተላበሱ እና ለወገናቸው የሚያስቡ ዜጎችን ለመገንባት ጭምር ነው። በማስጀመሪያ መርሃ ግብሩ የመኖሪያ ቤት ግንባታ ድጋፍ የተደረገላቸው አቶ ዘለቀ ዛምባ መሰረታዊ የመኖሪያ ቤት ችግር እንዳለባቸው ተናግረው መንግስት በጎ ፈቃደኞችን በማስተባበር ላደረገው ድጋፍ አመስግነዋል። እኔ ቀድሞ የነበርኩበት ቤት ያው በግድግዳ ብቻ የተሰራ ነው። ዛሬ አጋጣሚ በትልቅ ህንፃ ተሰርቶኝ አሁን እኔ የሚኖርበት የሚሰራበት በትልቅ ለትልቅ ባለሀብቶች የሚቻል ነው። እንደኔ አቅም ሳይሆን ለባለሀብቶች የሚቻልን ዛሬ መንግስት ከነርሱ ጋር እኔን አወዳድሮ ላፈጸመ መንግስት ምስጋና አደርጋለሁ። በክልላዊ የበጎ ፍቃድ አገልግሎት ማስጀመሪያ ንቅናቄ መርሃ ግብር የደም ልገሳ መርሃ ግብርም ተካሂዷል። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ